ሰላም በጌታ የተወደዳችሁ የዩቲዩብ ቤተሰቦቼ፣ አንድ ቃል ደግሞ ልነግራችሁ ፈልጋለሁ። መጽሐፍ ቅዱሳችን ላይ እንደዚህ የሚል አለ፣ እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ ይላል። ወገኖችዬ፣ አንዳንድ ጊዜ ያው እግዚአብሔርን ሁልጊዜ ባርከን ብለን እንጸልያለን አይደል? እና በረከታችን ደግሞ ወደኛ አካል ይዞ ሳይመጣ ሲቀር ወይ እግዚአብሔር ላይ እናማራለን ወይ ደግሞ ጠላትን ነው የምናማርረው። ጠላት እንዲያርጉኝ፣ ጠላት በረከቴን ይዞ ምናምን በቃ ብዙ ነገር ነው የምንለው። ወይ ደግሞ ሰዎችን ኮምፕሌን እናደርጋለን። ግን አንድ ነገር ልንገራችሁ ዛሬ ከዚህ ሁሉ ወጥተን ግን ራሳችንን ደግሞ ብናይ፣ እኔ ለእግዚአብሔር ሐሳብ ታዝዣለሁ ወይ? ፍቃዴ በእግዚአብሔር ፍቃድ ቁጥጥር ስር ነው ወይ? እንደ ቃሉ ነው የምወጣው የምገባው ወይ ማለት አለብን። ለምሳሌ እግዚአብሔር ወደ ሰሜን ሄዶ ብሎን እኛ ግን ምዕራብ ላይ ተቀምጠን ከሆነ አልታዘዝንም። ወይ ደግሞ እግዚአብሔር በቃሉ ተው ብሎ ከሆነ እኛ እያደረግን ከሆነ አልታዘዝንም። ገብቷችኋል? ስለዚህ አንድ ወቅት ላይ እግዚአብሔር እኔን እንደዚህ አለኝ፣ በረከትሽ በመታዘዝሽ ውስጥ ነው ያለው፣ ለእኔ ሀሳብ በመታዘዝሽ ውስጥ ነው ልጄ አለ። እውነት ነው። ለእግዚአብሔር ሀሳብ በታዘዝኩበት ጊዜ ምንም ነገር እስከዛሬ ጎሎብኝ አያውቅም። ስለዚህ ወንድሞቼና እህቶቼ በዚህ ጥያቄ ውስጥ ያላችሁ ዛሬ ይሄን መልስ ነግራችኋለሁ። እሺ ብትሉ ብትታዘዙ የምድርን በረከት ሁሉ ትበላላችሁ ነው የሚለው። የምድር በረከት ለእኔና ለእናንተ በዘፍጥረት ምዕራፍ 1 ላይ ተሰጥቶናል። ገብቷችኋል አይደል? መጽሐፍ ቅዱሳችን አዳምን ምንድን ነው ያለው? ምድሪቱን ግዟት አይደል? አስተዳድሯት አይደል ያለ? በምድር ያለውን ነገር ሁሉ ለአዳምና ለሔዋን አሳልፎ ይሰጣል። ጌታ ስሙ ይባረክ። በምድር ያለው በረከት አሜን። ስለዚህ ወንድሞቼና እህቶቼ እንደዚሁም ደግሞ እኔና እናንተ በክርስቶስ የተባረክን ነን። ጌታ ይባረክ። ፍቃዳችንን ለክርስቶስ ስለሰጠን ማለት ነው አይደል? ጌታ ይባረክ። በመዳን ተባርከናል። ጌታ ስሙ ይባረክ። እንደዚሁም በክርስቶስ ውስጥ ያለ በረከት ሁሉ የኔና የናንተ። ዛሬ ወንድሞቼና እህቶቼ ማርያም ምን አለች? እርሱ የሚላችሁን አድርጉ ነው ያለች። ልክ ለእግዚአብሔር ቃል ሲታዘዙ እርሱ የሚላቸውን ሲያደርጉ አይደል? ውሃው ወደ ወይን ጠጅ ተቀየረ። ውሃውን በማድጋው ውሃ ሙሉ አለ። ሞሉ። ውሃውን ደግሞ ቀርታችሁ ለታዳሚዎቹ ለሰርገኞቹ ታዳሚዎች ስጡ። ሲሰጡ ተአምር እና መጽሐፍ ቅዱስም ቃሉን የምታደርጉ ሆኖ እንጂ የምትሰሙ ብቻ አትሁኑ። ስለዚህ በጌታ የተወደዳችሁ ወንድሞቼና እህቶቼ በረከታችን በመታዘዛችን ውስጥ ነው። አብርሃምን እግዚአብሔር አዘዘው፣ እኔ ወደማሳይ ምድር ውጣ ነው ታዞ ነው አይደል? ኖህንም የጥፋት ኋላ መጣ ነው፣ አንተ ግን መርከቡን ስራ። ማንም ባልሰማው ጊዜ ኖህ ግን እግዚአብሔር ሰርቶ ሰራ፣ ታዘዘ። ከዛ በኋላ ግን እግዚአብሔር በቃ ይህ ህዝብ እንዳልተመለሰ ባየ ጊዜ ጊዜው ሲደርስ ኖህና ቤተሰቦቹ በምድር እንኳን ያሉ እንስሶች፣ ሰራዊቶች፣ አራዊቶች ሁሉ የቀሩት በኖህ መታዘዝ ነው። ገብቷቸዋል? ጌታ ይባረክ። ኖህና ቤተሰቦቹ አራዊቶቹ ሁሉ በመርከብ ውስጥ ገቡ፣ አመለጡ ማለት ነው። ስለዚህ ዛሬ ወንድሞችና
እግዚአብሔር በመታዘዝ እንዲሞላን እንጸልያለን። አሜን። አባት ሆይ የሰጠኝን ቃል ለወንድሞቼና ለእህቶቼ አካፍያለሁ። አሁንም እግዚአብሔሩ ባልታዘዝንበት ለቃል ባልታዘዝንበት ነገር ሁሉ በኢየሱስ ስም ይቅር በለን። እግዚአብሔሩ በረከታችንን የያዝነው ባለመታዘዛችን። ዛሬ ግን ከዚህ ቀን ጀምሮ ግን እኔም እህቶቼ መልእክት የሚሰሙ ሁሉ እግዚአብሔር ሆይ በመታዘዝ በረከታችንን መውሰድ እንዲሆንልን የመታዘዝን መንፈስ በእሽታ መንፈስ እንድትሞላ እጸልያለሁ። ልባችንን እልከኛ የሚያደርግ ደግሞ በኢየሱስ ስም ክፉ በጌታ በኢየሱስ ስም የወደቀ የእስራኤል ሕዝብ እግዚአብሔር ያለውን ነገር ባለመታዘዙ በምድረ በዳ ነው የቀረ። እግዚአብሔር ሆይ በምድረ በዳ ውስጥ እንዳንቀር እግዚአብሔሩ ኑሮ ምድረ በዳ የሆነባቸው ሁሉ በዚህ ቃል ራሳቸው እንዲያዩና ታዘው ከምድረ በዳቸው እንዲወጡ በኢየሱስ ስም እጸልያለሁ። አባት ሆይ ደግሞ ስላደረግ ደግሞ አመሰግናለሁ። ሃሌሉያ። ክርስቶስ እስከ ሞት ድረስ ለአባቱ ፍቃድ ታዘዘ እስከ መስቀል ድረስ። እግዚአብሔር ደግሞ አከበረው። ኢየሱስ ጌታ እኛንም አዳነ። እሱ ታዞ ጨክኖ ያንን ጽዋ ባይጠጣለን እኛም በዘላለም ሕይወት ባልተባረክ ነበር። ወንድሞቼ እናቶቼ በዚህ በረከት ባርካችኋለሁ። በእግዚአብሔር ሐሳብ በመታዘዝ እግዚአብሔር ይባርካችሁ። በኢየሱስ ስም እወዳችኋለሁ። በርቱ። ጌታ ኢየሱስ ይመጣል።